አፍሪካውያን አውሮፓ ወይም አሜሪካ መግባት አያስፈልጋቸውም። እነሱን መበዝበዝ ብቻ አናቁም፣ ያኔ እነርሱ ጥሩ ይሆናሉ። ይህን ንግግር የተናገሩት የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ናቸው። አፍሪካም በውጭ ኃይሎች መበዝበዝ እናቁም ሲሉ በይፋ ጠይቀዋል። ሴትዮዋ አክለውም በአመልካች ጣታቸው አሁንም በፈረንሳይ ቁጥጥር ስር ያለችው የቀኝ ግዛት ገንዘብ ለዘመናችን ኢኮኖሚያዊ እስራት ሆኗታል። አፍሪካዎች ወደ አውሮፓ መሰደድ የለባቸውም ከብዝበዛ ነጻ መሆን እንጂ። ከአውሮፓ መሪዎች ያልተጠበቀ ንግግር ያደረጉት ሜሎኒ ለአስርተ ዓመታት አፍሪካውያን ሲጮሁበት የነበረውን ጩኸት ነው። ነጻነቷ ይመለስላት፣ አህጉሪቷ ትንፋሽ ያስፈልጋታል ብለዋል። አንድ ነገር ግልጽ ነው፣ ዓለም በመጨረሻም በአፍሪካ ድምፅ እንድትቆጠር እየተገደደች ነው። አፍሪካውያን ቁጥጥር ነጻ ከሆነ ስኬታማ ለመሆን ወደ አውሮፓ ወይም ወደ አሜሪካ መሰደድ አያስፈልጋቸውም ብለዋል። በተለይም የተለያዩ የምዕራብና የመካከለኛው አፍሪካ ሀገራት ጥቅም ላይ የዋለውን እና በፈረንሳይ የምትተዳደረውን ሲኤፍሲ ፍራንክን በመተቸት የቀኝ ገዢዎች የበላይነት ነው በማለት እውነተኛ የኢኮኖሚ ነጻነትን የሚያደናቅፍ ነው ብለዋል። በጃንዋሪ 2024 ሜሎኒ በሀገር ውስጥ እድገት ለማስመዝገብ መደበኛ ያልሆነ ስደት እንደሚቀር መግለጽ የኢነርጂ፣ የትምህርት፣ የጤና እንክብካቤና የመሰረተ ልማት ዝርጋታዎችን በአፍሪካ ለመስፋፋት ላይ ያለመ የ5.5 ቢሊዮን ዩሮ ውጥኑን ሜሎኒ ይፋ አድርጋለች። አፍሪካ ደሃ ሳትሆን በሀብትና በማዕድን የበለጸገችን መሆኗን አጥብቃ ትገልጻለች። ከአውሮፓ ሀገሮች የበጎ አድራጎት ድርጅቶችንም ትፈልጋለች። አንዳንድ የአፍሪካ ሀገራት እቅዱን ቢቀበሉም እውነተኛ የተከበረ ትብብር እንዲደረግላቸው አሳስበዋል። አንዳንድ አፍሪካውያኖችም ይህንን አስተያየት ከጥርጣሬ ይመለከቱታል። ይህ አዲሱ የአውሮፓን የመበዝበዝ ስልት ወይስ የፖለቲካ ዲስኩር? ይህ አስተያየት ሴትዮዋን ከፈረንሳይ ጋር ያጋጫት ሲሆን ፈረንሳይ እስካሁን በአስተያየቱ ላይ መልስ አልሰጠችም።